የምንወዳት እህታችን ዘማሪት ዘቢደር አሰፋ ምን እያለችን ነው? ትናንትና በምንወደው ጋዜጠኛ ነጋሽ በዳዳ ሚዲያ ላይ ቀርባ እንግዲህ እውነታውን አፍረጥርጠዋለች። ሰላም ተወዳጆች፣ ዛሬ እንግዲህ የአብይን ጾም ከተቀበልን ሶስተኛው ሳምንት ላይ ነው የምንገኘው። በቤተ ክርስቲያናችን የስያሜ ወይንም አጠራር ደግሞ እንግዲህ ምኩራብ እየተባለች የምትጠራዋ ቅድስት ሰንበት ማለት ነው። ታዲያ ይቺ እህታችን እንግዲህ ቆንጆ አይደለሽም፣ ለአውደ ምሕረቱ አትመጥኝም እያሉ ብዙ አገልጋዮች ከቤቱ አርቀውኛል፣ ያለኝን ጸጋ ተጠቅሜ እግዚአብሔርን እያመሰገንኩ እንዳልገለገል ከቤተ ክርስቲያን አሽሽተውኛል፣ ደግሞ አርቀውኛል እያለች እንግዲህ ቅሬታዋን ስታቀርብ ሰምተናታል ማለት ነው። እጅግ ያሳፍራል። ታዲያም ቀኑ እና ደግሞ የእሷ ብሶት ከዛሬዋ ቀን ጋር እጅግ በጣም ስለተገጣጠመ ወደ እናንተ ላደርሳችሁ መጣሁ። አብራችሁን ይቆዩ። እንግዲህ አብዛኞቻችሁ አገልጋዮች በቤተ ክርስቲያን ስር ተሰግስጋችሁ የተቀመጣችሁ ቀማኞች፣ ሌቦች፣ ሻጮች፣ ለዋጮች ጌታችን መድኃኒታችን ኢየሱስ ክርስቶስ ትናንትና አይደለም ቤቱን አጽድቶ የተወው። ትናንትን ብቻ አልነበረም ቀማኞችን ሲያባርር የነበረው። ዛሬም አሁን እኛ ባለንበት ዘመን ቤተ ክርስቲያኑን ቤተ መቅደሱን ያጸዳል። የጊዜና የሁኔታ ጉዳይ ነው እንዳይመስላችሁ። እንደነዚህ አይነት ዘማሪዎችን እየገፋችሁ እያባረራችሁ አውደ ምሕረቱን ለግል መጠቀሚያችሁ ካወላችሁት የሰነባበታችሁ በየቤተ ክርስቲያን ውስጥ ተሰግስጋችሁ ያላችሁ አገልጋዮች የእናንተም ቀን ዛሬና ዛሬ ነው። አዎ በተሰበረ ልቦና ወደ እግዚአብሔር ጮኻችሁ ይቅርታ በመጠየቅ የበደላችሁትን ክሳችሁ ይቅርታ ጠይቃችሁ እግዚአብሔርን የምትማጸኑበት ቀን አሁንና አሁን ሊሆን ይገባል። እቺ እህታችን ምናልባትም እንግዲህ ዛሬ እግዚአብሔር ረድቷት በድፍረት መታ እውነቱን ተናገረች እንጂ ስንት እውነቱን ያላወጣ በልቡ አዳፍኖ ቁጭ ያለ ይኖር ይሆን? በእውነት ሁላችንም ትኩረትን ሰጥተን ልንጠይቅ ልንነጋገርበት የሚገባ ጉዳይ ስለመሰለኝ ወደ እናንተ ላደርሳችሁ መጥቻለሁና አሁንም የሚመለከታችሁ አካላት የእነዚህ አይነት ቅሬታዎችንና እውነት ቦታው ላይ ያለውን ነገር በማረጋገጥ ወደ መፍትሄ እንደምትገቡ ተስፋ በማድረግ ለዛሬ በዚህ ያበቃለሁ። ግን በእንዲህ አይነት ሁኔታ ታፍነው ላሉ እህቶችና ወንድሞች ድምፅ እንድንሆናቸው ደግሞ መልእክት ማስተላለፍ ፈልጋለሁ። ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ በዚህ ችግር ውስጥ ላሉ እህት ወንድሞች ድምፅ ሁኑልኝ። አመሰግናለሁ። ይርነግ ጥበብ